ሰላም ክቡራን አድማጮች፣ የጨጓራ በሽታ ምንድን ነው? ዛሬ በዚህ ዙሪያ ላይ የምንወያይ ይሆናል። እንግዲህ የጨጓራ በሽታ ማለት የላይኛው የጨጓራ ክፍል ሲላጥ የሚከሰት በሽታ ነው ማለት ነው። ይሄ የጨጓራ በሽታ እንግዲህ በሁለት መንገድ ልናየው እንችላለን። የአጭር ጊዜና የረዥም ጊዜ በሽታ ብለን ማለት ነው። ዋና ዋና ሪስክ ፋክተሮች እነማን ናቸው የሚለውን ስንመለከት አንደኛው ሪስክ ፋክተር እንግዲህ ለጨጓራ በሽታ ሊያጋልጥ የሚችለው አልኮል መጠጥ ነው ማለት ነው። ስለዚህ አልኮል መጠጥ ማብዛት አንደኛው የጨጓራ በሽታ ለመከሰት እድል ይጨምራል ማለት ነው። ሌላኛው የተወሰኑ መድኃኒቶችን ወይም ሰርት ሜዲኬሽኖችን መውሰድ፣ በተለይ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉት የጨጓራ በሽታን የመከሰት እድል የሚጨምሩ ይሆናል ማለት ነው። ከዛ በተረፈ ደግሞ የኤች ፓይሎሪ ባክቴሪያ፣ ይሄ ባክቴሪያ እንግዲህ ክቡራን አድማጮች የኖርማል ኢንሂቢተር ኦፍ ስቶማክ ነው፣ ወይም የሆድ ውስጥ የሚገኝ የሚኖር ባክቴሪያ ነው። በተለያየ ምክንያት አፌክትድ በሚሆንበት ሰዓት ወይም ደግሞ ቁጥሩን እንዲጨምር የሚያደርግ ወይም ኢንፌክሽን እንዲፈጠር እድል የሚፈጥር ነገር ካለ ጨጓራን ሊጎዳ ይችላል ማለት ነው። እንግዲህ ዋና ዋና ምልክቶቹ ምንድን ናቸው? የጨጓራ በሽታ ከተከሰተ ምን ምን ምልክቶች እናያለን ነው። የመጀመሪያው የላይኛውን የሆድ ክፍል ከላይኛው የሆድ ክፍል ላይ ህመም መሰማት ነው፣ ማቃጠል ስሜት መኖር ነው። እንቅልፍ ማለት ወይም እንቅልፍ ማብዛት፣ ማስታወክ፣ አልፎ አልፎ እንደውም ደም አብረው ከቶኪያ ጋር ሊከሰት ይችላል። ከዛ በተረፈ በሰገራ ላይ ሰገራችን የመጥቆር ወይም ደግሞ ብላክ ወይም ታሪ ፊስስ መኖር፣ የምግብ ፍላጎት መቀነስ፣ ሆድ መሙላት ማለት የምግብ ፍላጎት አለመኖር እና አለመፈጨት ኢንዳይጀሽን የምንለው ነገር ማለት ነው ይከሰታል። እኒህና እኒህን መሰል ምልክቶች እንግዲህ ክቡራን አድማጮች የጨጓራ በሽታ ካለ በሰውነታችን ከተከሰተ እነዚህ ምልክቶች ልናይ እንችላለን።